አንተ ገና ሀ ሳትል ዲዛይን፣ በ ሳትል አሳይመንት፣ ሰ ሳትል መድኃኒት። አንድ አርቲፊሻል ኢንተለጀንስ ሮቦት የ1 ቢሊየን ሰው ጭንቅላት ይተካል እያሉ ነው። አሁን ቅዠት ነው የሚመስለው፣ ግን እየመጣ ሲሄድ አደጋ ነው። ታዲያ እኛ ለምን ማወቅ ያስፈልገናል? ስራችን ሁሉ ተነካክቶብናል። እኛ መሪዎች ሰው እንመራለን፣ ሰው ኢንፍሉዌንስ ያደርጋል። እናቅዳለን፣ እቅድ ኢንፍሉዌንስ ያደርጋል። ሪሶርስ እንሰበስባለን፣ ሪሶርስ ኢንፍሉዌንስ ያደርጋል። የምንሰራውን ስራ በሙሉ የሚነካውን ነገር አናቅህም፣ አያገባኝም ብንለው በእኛ ሳይሆን በልጆቻችን ሌላ ዕዳ ይሸጋገራል። ልጆቻችን ዕዳ እንዳይሸጋገርባቸው በልካችን አውቀን ቢያንስ እንዲያውቁ ቢያንስ እንዲያነቡ ማመላከት ያስፈልጋል። መቼ ነው ኮምፒውተር የምታደርገው? በከፍተኛ ፍጥነት ደሊቨር ስለሚያደርግ ማለት ነው። መደበኛ ኮምፒውተር ሱፐር ኮምፒውቲንግ ስራ ሲጀምሩ ቦታ የላቸውም። እነዚህ ደግሞ በጣም ያረጁ የማይሰሩ ይሆናሉ። ታስታውሱ ከሆነ ድሮ ዴስክቶፕ ሲከፈት ኦን ለማድረግ ራሱ ጊዜ ይፈጃል፣ አረስታችሁ ካወስተቀረ። አሁን ኳንተም ሲጀመር እነዚህ ጉዳዮች ሰው በእጁ አይነካቸውም። በጣም ሰው ናቸው። በጣም ለምሳሌ የአንድ ሰው ፎቶ ብታነሱ ኮምፒውተር የሚያውቀው በ1 እና 0 ነው። ፎቶውን አያውቅም። ያንን ፎቶ በ1 0 ያስቀምጣል። ኳንተም ግን ፎቶ መሆኑን ሳይሆን የማን ፎቶ እንደሆነ ይናገራል። ኳንተም እስካሁን አልተሳካም። በቅርቡ ጎግል ኳንተም ኮምፒውቲንግ ሰርቻለሁ ብሎ ሪፖርት አቅርቧል። የጎግል ኳንተም ኮምፒውቲንግ በ6 ሰከንድ ውስጥ 47 ዓመታት ያስቆጠረ ተግባር አጠናቋል። በ6 ሰከንድ ውስጥ የ47 ዓመት ሥራ ሰርቷል። አስቡት ስፒዱን እንግዲህ። ድሮ ፋክስ ነበር፣ ኢሜል ነበር፣ ፈጠናል። አሁን ደግሞ በጣም ሰፋፊ ፕሮሰሶች ረጅም ጊዜ የሚወስዱ በደቂቃ። ይህም ቤት ዲዛይን ማድረግ ቀናት ይፈልጋል ለሰው፣ በሰከንድ